ቡና ለብዙዎች የዕለት ከዕለት ራሳቸውን ማነቃቂያ ልምድ አድርገው ይጠቀሙታል። ነገር ግን ትልቁ ጥያቄ ቡና ለጤናችን ጠቃሚ ነው ወይስ ሳናውቀው እየጎዳን ነው? ይህን በተመለከተ ዛሬ የቪዲዮአችን ማጠንጠኛ ይሄ ይሆናል። እንኳን ወደ ብርሃን ያበጀ የዩቲዩብ ቻናል መጡ። በዛሬው ቪዲዮ ቡናን ለጤናችሁ ተስማሚ በሆነ መልኩ ልትጠቀሙበት በምትችሉበት አግባብ መጠቀም እንዳለባችሁ የማሳያችሁ ይሆናል። ተከታተሉ። ቡና ከ1000 በላይ ንጥረ ነገሮችን በውስጡ የያዘ ሲሆን እነዚህም ውስጥ ከፍተኛውን ድርሻ የሚይዙት እንደ ካርቦሃይድሬት፣ ሊፒድ፣ ሚነራልስ፣ ካፌን እና የመሳሰሉት ናቸው። ቡና የራሱ የሆነ ጥቅምና ጉዳት አለው። ይህም የሆነው በውስጡ ከያዛቸው ጥሩ ኬሚካሎች በሰውነት ውስጥ ከሚያሳድሩት አዎንታዊ ወይም አሉታዊ ተጽዕኖ የሚመነጭ ነው። እስኪ በመጀመሪያ የቡና ጥቅሞች ምን ምን እንደሆኑ እንመልከት። ከቡና ጥቅሞች መካከል የመጀመሪያው የመገንዘብ አቅምን ይጨምራል። ካፌን በቡና ውስጥ ዋናው አነቃቂ ውህድ ነው። አዲኖሲን የተባለው ንጥረ ነገር ደግሞ በሰውነታችን ውስጥ የሚገኝ የእንቅልፍ ስሜትን በመፍጠር ንቃትን የሚቀንስ ኬሚካል ሲሆን ከቡና የምናገኘው ካፌን ይህን አዲኖሲን የተባለ ኬሚካል በመቀነስ ንቁ እንድንሆን ያደርጋል። የተሻለ ትኩረት የማድረግ አቅምን ይጨምራል። የአጭር ጊዜ ትውስታንም ያሳድጋል። ሁለተኛው የቡና ጥቅም ደግሞ በጸረ ኦክሲዳንት የበለጸገ መሆኑ ነው። ቡና በጸረ ኦክሲዳንት እጅግ የበለጸገ ሲሆን ጸረ ኦክሲዳንቶች በሰውነት ውስጥ የሚገኘውን የፍሪ ራዲካሎች ክምችት በመቀነስ እርጅናን የሚቀንሱ ሲሆን ከዚህም በተጨማሪ በካንሰር፣ በልብ በሽታና ከእድሜ መግፋት ጋር ተያይዘው ሊከሰቱ የሚችሉ የነርቭ በሽታዎችን ማለትም የመርሳት፣ ፓርኪንሰንን በመሳሰሉት የመጠቃት እድልን ይቀንሳል። ሶስተኛው የቡና ጥቅም ደግሞ ስር ሊሰዱ በሚችሉ በሽታዎች የመጠቃት እድልን ሊቀንስ የሚችል መሆኑ ነው። በርካታ ጥናቶች መጠነኛ ቡና የሚጠጡ ሰዎች በአይነት 2 የስኳር በሽታ የመጋለጥ እድላቸው ዝቅተኛ መሆኑን አረጋግጠዋል። ለዚህም ቡና የኢንሱሊንን ስራ ለማሻሻል ሊረዳ እንደሚችል ይጠቁማል። በአራተኛነት እንደ ቡና ጥቅም የምናነሳው ደግሞ ስሜትን የሚያሻሽል መሆኑ ነው። ካፌን እንደ ዶፓሚን እና ሴሮቶኒን ያሉ የነርቭ አስተላላፊዎች እንዲለቀቁ በማድረግ ሙድን ከፍ የሚያደርግ ሲሆን ይህም ድብርትን የሚቀንስ እንዲሆን ያደርጋል። እነዚህ እስካሁን ያየናቸው የቡና ጥቅሞች እንዳሉ ሆኖ የራሱ የሆነ የጎንዮሽ ጉዳቶችም አሉ። ከእነዚህ መካከል የመጀመሪያው የእንቅልፍ መዛባት። ቡና ከጠጣን በኋላ ካፌን በሰውነታችን ለመወገድ ከ5 እስከ 6 ሰዓታት ይፈጅበታል። ይህም ማለት ቡና የጠጣን ከሰዓት በኋላ ከሆነ በመኝታ ሰዓት ንቁ እንሆናለን። ይህም በቂ እንቅልፍ እንዳናገኝ ያደርገናል ማለት ነው። ለአዋቂዎች ከ7 እስከ 9 ሰዓት፣ እድሜያቸው ከ13 እስከ 19 ላሉ ከ8 እስከ 10 ሰዓት እና ለህፃናት ከ9 እስከ 12 ሰዓት እንዲተኙ ይመከራል። በቂ እንቅልፍ አለመተኛት ከስሜት ጀምሮ ዘርፈ ብዙ የጤና መቃወስ ይፈጥራል። ለምሳሌ የማገናዘብና አእምሯዊ ችግር ማለትም የትኩረት ማጣት፣ የስሜት መለዋወጥ፣ መነጫነጭ፣ ድብርት፣ ጭንቀት፣ የመወሰንና ችግሮችን የመፍታት አቅም ማነስ ያስከትላል። የእንቅልፍ መዛባት አካላዊ ችግርን ያስከትላል። ይህም በሽታ የመከላከል አቅም ማነስ፣ በልብ በሽታ፣ በስትሮክ፣ ለደም ግፊት የመጋለጥ እድል መጨመር፣ ውፍረት፣ አይነት 2 የስኳር በሽታና የሆርሞን መዛባት ናቸው። ከዚህም በተጨማሪ ቡና በተደጋጋሚ የምንጠቀም ከሆነ በሚደርስብን የእንቅልፍ እጦት ችግር ደካማ የሆነ የስራ አፈጻጸምና የተለያዩ አደጋዎች እንዲደርሱብን ሊያጋልጠን ይችላል። ይህም የሚሆነው እንቅልፍ ባለመተኛታችን ለነገሮች ትኩረት መስጠት ስለምንቸገር ነው ማለት ነው። ሁለተኛው የቡና ጉዳት ጭንቀትና የልብ ህመም ችግር የሚያስከትል መሆኑ ነው። ከፍተኛ መጠን ያለው ካፌን ኮርቲሶል የተባለውን የጭንቀት ሆርሞን እንዲጨምር ያደርጋል። ይህም የልብ ምትን ከፍ ስለሚያደርግ ጭንቀትና ድንጋጤንም ሊያባብስ ይችላል። ሶስተኛው ቡናን ከመጠጣት ጋር ተያይዞ ሊከሰት የሚችለው ችግር ደግሞ በስርዓተ ምግብ እንሽርሽሪት ላይ ሊደርስ የሚችል የህመም ስሜት ነው። ይህም የሚሆነው ቡና በጨጓራ ውስጥ የአሲድ መመረት እንዲጨምር የሚያደርግ ሲሆን ይህ ደግሞ የጨጓራ በሽታ ላለባቸው ሰዎች ህመማቸውን ያባብሰዋል። አራተኛው ቡና የመጠጣት ጉዳት ደግሞ የቡና ጥገኛ ያደርገናል። ይሄ ደግሞ ዲፔንደንስ የምንለው ማለት ነው። አዘውትሮ ቡና መጠቀም እንደ አካላዊ ጥገኝነት ሊያመራ ይችላል። ብዙ ጊዜ ከምንጠቀመው ዕለታዊ የቡና መጠን ስንቀንስ ወይም ስንተው ራስ ምታት፣ ድካም፣ ብስጭት እና የተዘበራረቀ ስሜት የሚሰማን ከሆነ የቡና ጥገኛ እንደሆነ የሚያሳዩ ምልክቶች ናቸው ማለት ነው።
በአምስተኛነት የምናየው ቡናን ከመጠጣት ጋር ተያይዞ ሊመጣ የሚችለው ችግር የደም ግፊት መጨመር ነው። በቡና ውስጥ የሚገኘው ካፊን ደም ስርን በማጥበብ ጊዜያዊ የደም ግፊት መጨመርን ያስከትላል። ይህ ደግሞ ምንም እንኳን የረጅም ጊዜ ውጤቶቹ ቢለያዩ የደም ግፊት ላለባቸው ሰዎች ሊያሳስብ የሚችል ነገር ነው። እስካሁን ያየናቸው በመጀመሪያ ቡና በመጠጣታችን ልናገኘው የምንችለውን ጥቅም አይተናል። በሁለተኛነት ደግሞ ቡና ከመጠጣት ጋር ተያይዞ ሊደርሱ የሚችሉ ችግሮችንም አይተናል። አሁን ደግሞ ታዲያ ሁለቱን አመጣጥኖ ለመውሰድ ወይም ከቡና የሚገኘውን ጥቅም ለማግኘት ጉዳቶችን ደግሞ ለመቀነስ እንዴት አድርገን ብንጠቀም፣ ምን ያክል መጠን ብንጠቀም የተሻለ ነው የሚለውን ደግሞ እስኪ ነው። ለአብዛኞቹ የጤና መመሪያዎች መሰረት በቀን እስከ 400 ሚሊግራም ካፊን ለጤናማ ጎልማሶች በቂ እንደሆነ ይመከራል። ይህ በግምት ከ3 እስከ 4 የሚደርሱ የቡና ስኒዎች እንደማለት ነው። ነገር ግን ከግለሰብ ግለሰብ የሚለያይ ሲሆን አንዳንድ ሰዎች ላይ ካፊን ቀስ ብሎ ስለሚዋሃድ ቡና ከመጠጣታቸው ጋር ተያይዞ የሚከሰቱ አንዳንድ ችግሮች የተባባሰ ሊሆን ይችላል። ይህ እንዳለ ሆኖ ግን የተለየ ጥንቃቄ የሚያስፈልጋቸው የህብረተሰብ ክፍሎች አሉ። ከእነዚህም ውስጥ የመጀመሪያዎቹ ነፍሰ ጡር እናቶች ናቸው። ነፍሰ ጡር እናቶች የቡና አጠቃቀማቸው በቀን ከ2 ስኒ በታች መሆን እንዳለበት ይመከራል። ይህም ማለት በ2 ስኒ ውስጥ የሚገኘው የካፊን መጠን 200 ሚሊግራም አካባቢ ነው። ሌሎች ልዩ ጥንቃቄ የሚያስፈልጋቸው የህብረተሰብ ክፍሎች ደግሞ የልብ ድካም፣ ጭንቀት ወይም የእንቅልፍ ማጣት ያለባቸው ሰዎችም እንደዚሁ የቡና አጠቃቀማቸው ላይ ልዩ ጥንቃቄ ሊያደርጉ ይገባል ማለት ነው። አሁን ደግሞ በብዙ ባለሙያዎች የሚደገፉትን ቡና በምትጠጡበት ጊዜ ልታደርጉ ስለሚገባቸው ጥንቃቄዎች አንዳንድ ምክሮችን የማካፍላችሁ ይሆናል። አንደኛው ቡና ስትጠቀሙ ጣፋጭ ነገሮችን ከመጨመር መቆጠብ። አንደኛው ቡና ስትጠቀሙ ስኳር ወይም ሌሎች ጣፋጭ ነገሮችን ከመጨመር መቆጠብ ነው። ይህን ካደረጋችሁ አላስፈላጊ ከሆነ ውፍረት፣ የስኳር፣ የልብና የጉበት በሽታዎች እንዲሁም የጥርስ መበስበስን መከላከል ይቻላል። ሁለተኛ ቡናን እንደ አእምሮ ማነቃቂያ እንጂ እንደ ኃይል ሰጭነት መጠቀም አግባብ አለመሆኑ ነው። ሁሌም የሚደክማችሁ ከሆነ የቡና አጠቃቀማችሁን ከመጨመር ይልቅ በቂ እንቅልፍ ካላገኛችሁ መተኛት፣ ጭንቀት ካለባችሁ እሱን ማስወገድ እና አመጋገባችሁን ማስተካከል ላይ ትኩረት እንድታደርጉ ይመከራል። ሶስተኛው ዘግይቶ ቡናን ከመጠጣት መቆጠብ። ይሄ ማለት ምንድነው? ከመተኛታችሁ ከ6 ሰዓታት በፊት ቡና መጠጣት ማቆም አለባችሁ። ይህም ደግሞ በእንቅልፍ ሰዓታችሁ ጊዜ በቂ እንቅልፍ እንድታገኙ ይረዳችኋል። አራተኛው ውሃ መጠጣት ነው። ቡና ከጠጣን በኋላ ውሃ መጠጣት አለብን። ምክንያቱም ቡና ከጠጣ በኋላ ሽንት የማለት ባህሪ ያለው፣ ስለዚህ በሽንት አማካኝነት የሚወገደውን ፈሳሽ ለመጠቀም ውሃ መጠጣት አለብን። ታዲያ ቡና ጠቃሚ ነው ወይስ ጎጂ? መልሱ የሚወሰነው እንደ ሁኔታው ነው። ምክንያቱም ቡና ለብዙ ማህበረሰብ የአኗኗር ስነ ዘዴ ተደርጎ ይወሰዳል። እንደገና ደግሞ ከላይ እንዳየናቸው ብዙ ጥቅሞች አሉት። ስለዚህ ከቡና የምናገኘውን ጥቅም ለማግኘት ጉዳቶችን በቀነሰ መልኩ በአግባቡ ልንጠቀም ይገባል ማለት ነው። ለመሆኑ በቀን ምን ያህል ቡና በቂ ነው? እንደ ብዙዎቹ የጤና መመሪያዎች መሰረት አንድ መካከለኛ እድሜ ላይ ያለ በቀን ከ3 እስከ 4 ስኒ ብቻ እንዲጠጣ ይመከራል። ይህ ከፍተኛው መጠን ነው። ከዚህ በላይ መውሰድ ግን ለጤና ጎጂ እንደሆነ ይመክራሉ። የዛሬው ቪዲዮ ይህን ይመስላል። ቻናሉን ሰብስክራይብ አድርጉ። ቪዲዮውን ከወደዳችሁት ላይክ ያድርጉት። ከዚህ በኋላ የመለቃቸው ቪዲዮዎች እንዲደርሳችሁ የደወል ምልክቱን ይጫኑ። ስለተከታተላችሁኝ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ